እግዚአብሔር ይፈርዳል። ለእውነተኞቹ ብቻ ነው የሚፈርደው እግዚአብሔር። ፈጥሮን ባምሳሉ አንድ አድርጎ እያስታረቀን ሆኖ በጎ ምነው ወዳጄ ምነው ፈጥሮን ባምሳሉ አንድ አድርጎ እያስታረቀን ሆኖ በጎ
ሰላም ዲናችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና የሌላ እምነት ተከታይ ወዳጆቻችን በሙሉ እኔ በዚህ ሰዓት ለእምነቴ ድምጽ መሆንበት መሳሪያ ይህ ያለኝ አካውንት ነውና በዚህ ሰዓት ለእምነቴ ድምጽ ካልሆንኳት ከጎኗ ካልቆምኩኝና የአባቶችን ትእዛዝ ካልተከተልኩኝ መቼ ላግዛት ነው? መቼ ከጎኗ አልቆም? ይሄ ነገር ነገ ያልፋል። ግን ለሃይማኖቴ ምን አድርጌላት ነበር? ከጎኗ ሶኝ ነበር ብለን ወደፊት የምናስብበት ነገር ይመጣልና አሁን በምንችለው ከሃይማኖታችን ጎን እንቁም፣ የአባቶቻችንን ትእዛዝ እንከተል፣ ከላይ የሚሰጡንን ትእዛዞች በሙሉ እናስፈጽም ማለት ነው። የሌላ እምነት ተከታዮች በዚህ አጋጣሚ ለምትሰጡን ድጋፍ፣ ማበረታቻና ከጎናችን ስለሆናችሁ ሁላችሁም ከልቤ አመሰግናለሁ። ከዚህ በፊት የለቀቋቸው ቪዲዮዎች ላይም እያየውን የእናንተን አስተያየት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሀገራችንን ሰላም ያድርግ። የተዋሕዶ ልጆች በሙሉ ዛሬ ሰላማዊ ሰልፍ አለ እያሉ እሁድ ማለት ነው ብዙ ሰዎች ሲሉ ነበረ። ነገር ግን ምንም አይነት ሰላማዊ ሰልፍ የለም። ቅዱስ ሲኖዶስ ያዘዘው በሚቀጥለው ሳምንት ነው፣ የካቲት 5 ነው የሚለው ሰላማዊ ሰልፉ። አሁን ላይ ግን ምንም አይነት ሰላማዊ ሰልፍ የለም። ስለዚህ ለሌሎች አጀንዳ መስጫ፣ ለሌሎች ጥፋት እንዳንሆን ቤተክርስቲያናችንን እንጠብቅ። ምንም አይነት ሰላማዊ ሰልፍ የለም። ራሳችንን፣ ቤተክርስቲያናችንን፣ ሀገራችንን እንጠብቅ። እግዚአብሔር ሁላችንን የሚጠብቀን። ይህንን ግን ለሌሎችም አሳውቁ። መውጣት መግባታችን ለካስ በሾህ ታጥሯል ዙሪያው ጎዳናችን። የሽማግሌው ፊት አልታፈረምና እንዴት ቀና እንበል እንዴት እንጽናና። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ